የአዶልፍ ሂትለር ድብቅና ያልተሰማ እውነተኛ ታሪክና አኗኗር። ዓለማችንን በደም ያጨቀየው፣ በሚሊዮን የሚቆጠሩ ንጹሐንን ወደ ሞት የላከው አዶልፍ ሂትለርን ሁላችንን በጨካኝነቱ እናውቀዋለን። ነገር ግን ይህ ጨካኝ ሰው ቬጂቴሪያን ወይም የሥጋ ተመጋቢ እንዳልነበር፣ የትንባቆ ጭስ እንደሚጣላና ለእንስሳት ልዩ ፍቅር እንደነበረው ብነግራችሁ ታምናላችሁ? ከዚህም በላይ ዛሬ ዓለምን ያንቀጠቀጠው አምባገነን ሳይሆን ስስ ልብ የነበረው ሰዓሊ የመሆን ሕልም እንደነበረው ብዙዎች አያውቁም። አዶልፍ ሂትለር ለምን አላገባም? በድብቅ የተጠቀምባቸው የነበሩት አደገኛ እጾች ምን ነበሩ? የመጨረሻዎቹ ሰዓታት በባንከር ውስጥ ምን ይመስሉ ነበር? ወጣቱ ሂትለር ፖለቲከኛ የመሆን ምንም ሐሳብ አልነበረውም። በ1900ዎቹ መጀመሪያ ላይ ወጣቱ አዶልፍ ልቡ የሸፈተው ወደ ጥበብ ነበር። በኦስትሪያ ቪየና በሚገኘው የሥነ ጥበብ ትምህርት ቤት ለመግባት 2 ጊዜ ፈተና ተፈትኖ ነበር። ውጤቱ ግን ምን ነበር? ተሰጥኦ የለህም ተብሎ ተባረረ። አንዳንዶች ሂትለር በዚያን ጊዜ ወደ አርት ትምህርት ቤት ቢገባ ኖሮ ሁለተኛው የዓለም ጦርነት ላይከሰት ይችል ነበር ብለው ይከራከራሉ። ይህ ውድቀት ግን በውስጡ ጥላቻን አሳደረ። በቪየና ጎዳናዎች ላይ እንደ ቤት አልባ ሰው ሆምለስ ይኖር ነበር። ለቀናት የሚበላው አጥቶ በረሃብ የተሰቃየባቸው ጊዜያት ነበሩ። ይህ የጎዳና ሕይወትና የደረሰበት ውርደት በውስጡ የነበለበለውን የበቀል ስሜት እንደጫረው ታሪክ ጸሐፊዎች ይገልጻሉ። አሁን ወደሚገርመውና ብዙዎቻችን ወደማናውቀው ምስጢር እንምጣ። ሂትለር ለውጭ ተመልካች ጠንካራ መሪ ቢመስልም በውስጡ ግን በከፍተኛ የጤና ችግርና በዕፅ ሱስ የተተመተበ ሰው ነበር። ዶክተር ፊል ጉድ እየተባለ የሚጠራው የግል ሐኪሙ ቴዎዶር ሞሬል ለሂትለር በየቀኑ ከ28 በላይ የተለያዩ መድኃኒቶችን ይወጋው ነበር። ከእነዚህም ውስጥ ሜታምፌታሚን፣ ሜት እና ኮኬይን ይገኙበታል። በጦርነቱ የመጨረሻ ዓመታት ላይ ሂትለር የምግብ ፍላጎቱ ጠፍቶ እጆቹ በፓርኪንሰን በሽታ ምክንያት ይንቀጠቀጡ የነበረው በእነዚህ አደገኛ መድኃኒቶች ምክንያት እንደነበር ይነገራል። የሚገርመው ነገር ራሱን እንደ ንጹሕ አርያን ዘር ናሙና አድርጎ ቢያቀርብም በሕይወቱ ግን መቆም እስኪያቅተው ድረስ በዕፅ የደነዘዘ ሰው ነበር። ሂትለር ጀርመንን አግብቻለሁ በማለት ለሕዝቡ ራሱን ነጠላ አድርጎ ያቀርብ ነበር። ይህን የሚያደርገው የሴት ደጋፊዎቹን ቀልብ ለመሳብ ነበር። ነገር ግን ከጀርባ ኢቫ ብራውን የተባለች ምስጢራዊ ፍቅረኛ ነበረችው። ኢቫ ከሂትለር ጋር ለዓመታት ብትኖርም በሕዝብ ፊት አብረው እንድትታይ አይፈቀድላትም ነበር። በቤተ መንግሥቱ እንኳ በጓሮ በር እንድትገባ ይደረግ ነበር። ፍቅራቸው የታወጀው በመጨረሻው ሰዓት ብቻ ነበር። ሩሲያውያን በርሊንን ከበው በተቆጣጠሩበት የመጨረሻ ምሽት በባንከር ውስጥ ለጥቂት ሰዓታት ብቻ በሕጋዊ መንገድ ተጋቡ። ከተጋቡ ከ40 ሰዓታት በኋላ ግን ሁለቱም አብረው ራሳቸውን አጣፉ። በሚያዝያ 1945 በአፍራዊንጀራ ላይ የናዚ ጀርመን የመጨረሻ እስትንፋስ ላይ ነበረች። ሂትለር ከመሬት በታች በሚገኝ ባንከር ውስጥ ተደበቀ። በዚህ ጊዜ አእምሮ ተዛብቶ ነበር። የሌሉ ወታደሮችን አጥቁ እያለ ትዕዛዝ ይሰጥ ነበር። በመጨረሻም በጠላቶቹ እጅ ተይዞ እንደማይዋረድ ሲያምቅ ሳያናይድ የተባለ መርዝ በመውሰድና በሽጉጡ ራሱን በመምታት ሕይወቱን አጠፋ። አስከሬኑም በሰጠው ትዕዛዝ መሠረት ተቃጠለ። አዶልፍ ሂትለር ከሰዓሊነት ተነስቶ ዓለምን ወደ እሳት የከተተ በሚሊዮኖች የሚጠላ ነገር ግን ውስብስብ የሆነ ማንነት የነበረው ሰው። ታሪክ የእሱን ጭካኔ ብቻ ሳይሆን እንዲህ ያለ ጨካኝ መሪ እንዴት ሊፈጠር እንደቻለ መማሪያ አድርጎ ይዘክረዋል። የዛሬው ታሪካችን ይህን ይመስል ነበር። ስለ ሂትለር ከዚህ በፊት የማታውቁት የትኛው እውነት አስገርማችሁ? ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ ማድረግ እንዳይረሳ። በቀጣይ አስገራሚ ታሪክ እስክንገናኝ ሰላም።